ባንድነት የቆምን ከሁሉም ለሁሉም ይሆንን መኪና ቤት መግዛት ስራ መጀመርን ቀላል ያደረግን እኛ የሁሉን የሁሉ 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 በየሁሉ የጀዋቲ ሳይሉ ሀብቱን በቤቱ ይምሉ የሁሉ 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 በየሁሉ የጀዋቲ ሳይሉ ሀብቱን በቤቱ ይምሉ የጀዋቲ ሳይሉ ሀብቱን በቤቱ ይምሉ የወላይታ ሶዶ ከተማ አስተዳደር የከንቲባዋ ዋና አማካሪ እንዲሁም የክብርት ከንቲባ ተወካይ የዕለቱ እንግዳ ክብራቱ አየለ ዱዴቦ የወላይታ ከተማ አስተዳደር ህብረት ስራ ልማት ጽሕፈት ቤት ኃላፊ የተከበራቱ ዘካሪያስ ዘውጉ የደቡብ ኢትዮጵያ ክልል ህብረት ስራ ማህበራት ደህንነት ጥበቃ ዳይሬክቶሬት ዳይሬክተር የተከበራቱ መረቱ ሳሙኤል የወላይታ ዞን ባህልና ቱሪዝም መምሪያ ኃላፊ የተከበሩ ወጣት መሳፍንት ደበበ የሁሉ ቁጠባና ብድር ህብረት ስራ ማህበር ስራ አመራር ቦርድ ሰብሳቢ ክብራን የሀገር ሽማግሌዎች ክብራን ታዋቂ ግለሰቦች ክብራን የዚህ የቦርድ አባላት የተከበራችሁ ክብራትና ክብራን የሁሉ ቁጠባና ብድር ህብረት ስራ ማህበር አድማሱን አስፍቶ በዛሬው ዕለት ደግሞ የሰላም የመቻቻልና የብልጽግና ተምሳሌት በሆነችው የ32 ህብር ብሔረሰቦች ያሽቆጠቆጠችው በደቡብ ኢትዮጵያ ክልል ሁሉም በያዘው በወላይታ ዞን ሶዶ ቅርንጫፍ ለመክፈት እዚህ መርሃ ግብር ላይ እንኳን ደህና መጣችሁ እንኳን ደስ አላችሁ እላለሁ። አሁን በቀጥታ የምንሻገረው እንደ የሁሉም እንደ ሀገራችንም ምንም አይነት ፕሮግራም ሲጀመር በሀገር ሽማግሌዎች ምርቃ ተደርጎ የተጀመረ ፕሮግራሙ ያማረ የደመቀ ይሆናል። ይህ የሁሉ ቁጠባና ብድር ህብረት ስራ ማህበር ከዝቅተኛው እስከ ከፍተኛ የኑሮ ደረጃ ላይ ላሉ የህብረተሰብ ክፍሎች እጅግ ተደራሽ የሆነ ያለ የህብረት ስራ ማህበር ነውና ስለዚህ ይህ ህብረት ስራ ማህበር በወላይታ ዞን በወላይታ ከተማ በሶዶ ከተማ ላይ ይህ ቅርንጫፍ ሲከፈት ለከተማችን ለክልሉ ማህበረሰብ እጅግ ጠቀሜታ እንዲኖረው ሰራተኞቻችንም ኃይልና ብርታት እንዲያገኙ የሀገር ሽማግሌዎቻችን እንዲመርቁልኝ በአክብሮት ጠራለሁ። አሹ ሰሮ ይደታ እንኳን ደህና መጣችሁ። እንኳን በደህና ወደ ዳሞታ ጸዳል አረንጓዴዋ የደቡብ እምብርት 7 መግቢያና መውጫ ወዳላት የንግድ ከተማ ወደ ወላይታ ሶዶ እንኳን በደህና መጣችሁ። ወላይታዎች እንደ ምሳሌ የሚናገሩት ጮራይጩችዲ ወንግሪያ ኩንቴስ ይላል። ለመተርጎም ይከብዳል፣ ግን ህብረት ኃይል ነው። በመተባበር ሁሉም አንዱ ከአንዱ ጋር ሆነን በጋራ ትልቅ ነገር ሊሰራ እንችላለን። ይሄ የሁሉ የተባለው የወላይታ ተምሳሌት ነው። በዚች ከተማ ያሉ ከተለያየ ከኢትዮጵያ አካል የመጡ ሰርቶ ከብረዋል። እዚሁ ደግሞ የትም አልሄዱም። እዚሁ ሰርቶ ፎቆችን፣ የተለያዩ ግንባታዎችን፣ የተለያዩ ልማቶችን ሰርቷል። ስለዚህ ዓላማችሁ የተሳካ ይሁን። ይህን ዓላማችሁ የተሳካ ለወላይታም ለኢትዮጵያም ሰላም ይሁን፣ ብልጽግና ይሁን። እናንተም በልጽጉ። ዱሬ ወሩ አረገሉ ይላሉ። ሀብት ያው የሚገባበትን አቅጣጫ ያሳያሉ። ስለዚህ ከሰራችሁ ከተጋን ተአምር እንሰራለን። ሀብት በሀብት ይሄ አካባቢ ይሆናል፣ ይሰራል፣ ያኮራችኋል። ከየትኛውም አካባቢ ቅድሚያ ይሰጣል። ከሁሉም በላይ ግን እግዚአብሔር ፈጣሪያችን ለሀገራችን ሰላም ያምጣልን። ለእኛ አንድነት፣ ፍቅር፣ ወዳጅነት ያምጣልን። ለእናንተ ለምትሰሩት ጤናችሁ ይጠበቅላችሁ፣ ሀገራችን ትበልጽግ። የሰላም ዓመት፣ የብልጽግና ዓመት፣ የተመኛችሁት ምኞታችሁ የተሳካ ይሁን። እግዚአብሔር ያክብራችሁ። እግዚአብሔር ኢትዮጵያን ያክብር። እጅግ አድርገን እናመሰግናለን። በመቀጠል የሚኖረንን ፕሮግራም የዚህ የሁሉ ቁጠባና ብድር ህብረት ስራ ማህበር የወላይታ ሶዶ ቅርንጫፍ አደራጅና የቦርዱ ጸሐፊ እንግዶችን ያለው መርሃ ግብርን የሚያሳውቁ ይሆናል። አቶ አበዙ አስፋውን በአክብሮት ጋብዛለሁ። ቀጣይ መርሃ ግብርን እሳቸው የሚያስኬዱ ይሆናል። እሳቸው ጋር መልካም ቆይታ፣ መልካም ጊዜ ይሆንላችሁ። እጅግ በጣም አድርገን እናመሰግናለን። እንኳን ደስ አላችሁ። የተከበሩ አቶ ፍስሐ ጸጋዬ የወላይታ ዞን ከተማ ከንቲባ ልዩ አማካሪና የከንቲባው ተወካይ፣ የተከበሩ አቶ ዘካሪያስ ዘውጋ የደቡብ ኢትዮጵያ ክልል ህብረት ስራ ማህበራት የደህንነት ጥበቃ ዳይሬክተር፣
አቶ ምህረቱ ሳሙኤል የወላይታ ዞን አስተዳደር ባህልና ቱሪዝም መምሪያ ኃላፊ፣ አቶ አየለ ዳቴቦ የወላይታ ከተማ አስተዳደር የህብረት ስራ ማህበር ጽህፈት ቤት ኃላፊ፣ አቶ መሳፍንት ደበቤ የሁሉ የብድርና የቁጠባ ህብረት ስራ ማህበር የቦርድ ዋና ሰብሳቢ፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ የሀገር ሽማግሌዎች፣ የሁሉ የሶዶ አባላትና ባለድርሻ አካላት ዛሬ በሶዶ ከተማ ውብ በሆነች ስራ ወዳድ ማህበረሰብ በሚገኝባት ከተማ በታሪካዊቷ ከተማ በታሪካዊ ንጉስ የካባ ጦና ከተማ 10ኛ የሁሉ የብድር ቁጠባና የህብረት ስራ ማህበራችን ቅርንጫፉን በምንከፍትበት መርሃ ግብር ጥሪያችንን አክብራችሁ እንኳን በሰላም መጣችሁ ለማለት እወዳለሁ። እንኳን በሰላም ተገናኘን። ማህበራችን ዛሬ 10ኛውን የቅርንጫፉን በሚከፍትበት ጊዜ ቀደም ሲል አንደኛውን ቅርንጫፍ በሚከፍትበት ደረጃ ላይ ሆኖ አይደለም። ዛሬ ላይ አቅሙን ከፍ አድርጎ በተለይ ከ25,000 አባላት በላይ ማፍራት የቻለ 1.8 ቢሊዮን ብር ሀብት ማፍራት የቻለ ከአባላቶቹ 1.5 ቢሊዮን የሚሆን የቁጠባ ገንዘብ መሰብሰብ የቻለ ላለፉት 2 ዓመታት ለአባላቶቹ 2 ቢሊዮን እና ከዛ በላይ ገንዘብ ብድር ማሰራጨት የቻለ አንጋፋ የህብረት ስራ ማህበር ነው። ሁላችሁም የማህበራችን አባላት፣ የቦርድ አመራር እንዲሁም ደግሞ የማናጅመንት አካላት ማህበራችን ዛሬ 10ኛውን ብራንቹን በሚከፍትበት ጊዜ አቅሙን በማሳደግ በዚህ ባማረ መልኩ እንድንገናኝ የተሳካ ጉዞ ስላደረግን እንኳን ደስ አላችሁ ለማለት ወዳለሁ። በድጋሚ እንኳን ደስ አለን። የሁሉ የህብረት ስራ ማህበር ከሌሎች የህብረት ስራ ማህበራት ለየት የሚያደርጋቸው ብዙ ምክንያቶች አሉ፣ ብዙ ጉዳዮችም አሉ። በኋላ የቦርዳችን ሰብሳቢ በዝርዝር ይገልጹታል። ነገር ግን 2 ጉዳዮችን ብቻ ገልጬ ወደሚቀጥለው መርሃ ግብር እንሄዳለን። የሁሉ በተለይ አካታች የፋይናንስ ስርዓት ለመዘርጋት ለሁሉም ማህበረሰብ ክፍል ማንንም ሳያገል ከሊስትሮ ጀምሮ ማለት ነው ብድር በማቅረብ ከድህነት ማህበረሰቡን ከድህነት ለማውጣት ከፍተኛ እንቅስቃሴ እያደረገ ያለ የሚገኝ ህብረት ስራ ማህበር ነው ማለት ነው። በሌላ መልኩ ደግሞ አገራችን የያዘችውን የብልጽግና ጉዞ የራሱን ድርሻ እየተወጣ የሚገኝ የህብረት ስራችን ነው ማለት ነው። ስለዚህ አኳያ ወደ 300 የሚጠጉ ቋሚ ሰራተኞች የስራ ዕድል የፈጠረ ለዚህም ደግሞ ከሁሉ የተበደሩ በርካታ አባሎቻችን ከድህነት መውጣት የቻሉበትና በዚህ ሂደት የብልጽግና ጉዞውን በሀገራችን እየተደረገ ያለውን የራሱ አስተዋጽኦ እያደረገ ያለ ማህበር ነው። ስለዚህ የዚህ ማህበር አባል በመሆናችሁ ዛሬም ደግሞ በወላይታ ሶዶ ላይ ወደኛ የምትቀላቀሉ አባሎቻችን በአጠቃላይ እንኳን ደስ አላችሁ እያልኩኝ ዛሬውን ፕሮግራም በተመለከተ መልእክት እንዲያስተላልፉልንና አጠቃላይ ከሁሉ ጋር ያለውን ተጨማሪ መረጃም እንድታገኙ እንግዶችን ለመጋበዝ እንዲመቸን የተከበሩ አቶ መሳፍንት ደበበ የሁሉ የገንዘብ የቁጠባ ብድር ህብረት ስራ ማህበራችን የቦርድ ዋና ጸሐፊን በክብር ወደዚህ ወደ መድረክ እንድትጋብዙልኝ እጠይቃለሁ። እሺ፣ አመሰግናለሁ። የተከበሩ አቶ ፍስሐ ጸጋዬ የሶዶ ከተማ ከንቲባ ልዩ አማካሪና የካንቲባ ተወካይ፣ የተከበሩ አቶ ዘካሪያ ዘውጋ የደቡብ ኢትዮጵያ ክልል መንግስት ህብረት ስራ ኤጀንሲ ተወካይና የህብረት ስራ ማህበር ደህንነት ጥበቃ ዳይሬክተር፣ የተከበሩ አቶ አየለ ዳቴቦ የወላይታ ሶዶ ከተማ ህብረት ስራ ልማት ጽሕፈት ቤት ኃላፊ፣ የተከበሩ አቶ ምህረቱ ሳሙኤል የወላይታ ዞን ባህል ቱሪዝም ኃላፊ፣ ክብርት ድርሹ ዳና ተጽዕኖ ፈጣሪና የሚዲያ ባለሙያ፣ ጥሪ የተደረገላችሁ እንግዶች፣ የተከበራችሁ የሁሉ የህብረት ስራ ማህበር የቦርድ አባላት፣ የተከበራችሁ የማናጅመንት አባላት፣ የቅርንጫፍ ስራ አስኪያጆች፣ የተከበራችሁ የሁሉ ተወካዮች፣ ሁላችሁም እንኳን ወደ 10ኛ ቅርንጫፍ ወላይታ ሶዶ ቅርንጫፍ ስራ ማስጀመሪያ መርሃ ግብር በሰላም መጣችሁ።
የሁሉ ቁጠባና ብድር ህብረት ስራ ማህበር የዛሬ 2 ዓመት ከ6 ወር በፊት ሀሳብ የነበረ ሀሳቡም ለሚሰሩ ሰዎች ቀላል በሆነ መንገድ የፋይናንስ ምንጭ እንዲያገኙ ማድረግና የፋይናንስ አካታችነትን ለማረጋገጥ አልሞ የተነሳ ግንቦት 10 2015 ዓ.ም በ260 ሺህ መነሻ ካፒታልና በ82 ወንዶች እንደዚሁም በ45 ሴቶች በድምሩ በ127 መስራች አባላት የተመሰረተ ምንም እንኳን በአጭር ካፒታል የተመሰረተ ቢሆንም ሀሳቡ ትልቅ ስለሆነ ይህንን ሀሳብ በመሸጥ ባህላዊ የሆነውን የፋይናንስ የምናገኝበት እንደ ሀገር ካሉ መደበኛ ከሆኑ ከባንኮች እና ከሌሎች ተቋማት በተሻለ መንገድ በባህላዊ መንገድ ከምናገኘው ፋይናንስ ስርዓት ውስጥ ያለውን ድክመቶች በማስተካከል መደበኛ የሆኑ የፋይናንስ አቅራቢ ተቋማት ላይ ያለውን እንደዚሁም የአካታችነት ችግርን በማስተካከል ማንም የሚሰራ ሰው የሚያስፈልገውን 30% ቁጠባ ብቻ በመቆጠብ በቀላሉ ፋይናንስ በማግኘት እንዲሰራ በማመቻቸት እንደዚሁም ቀደም የሀገር ሽማግሌ እንደገለጹ እንደ ወላይታ ህዝብ ተምሳሌት የሆነ በታታሪነት በታጋይነት መስራትን ተምሳሌት በማድረግ ቤት ለቤት ቁጠባን በመሰብሰብ ባለፉት 2 ዓመት ከ6 ወር ውስጥ ቀደም የቦርድ ጸሐፊያችን እንደገለጹት ከ2 ቢሊዮን ብር በላይ ብድር በማሰራጨት ከ25,000 በላይ አባላትን በማፍራት ካሉት አባላት ውስጥ ከ65% በላይ አካታች በሆነ መንገድ የብድር አገልግሎት እንዲያገኝ በማድረግ እንደዚሁም አገልግሎትን ዘመናዊ በሆነ መንገድ የቴምኔስ ኮር ባንኪንግ ሲስተም በአሁኑ ሰዓት የተለያዩ ባንኮች የሚጠቀሙትን በማምጣት ባለፉት ጊዜያት ውስጥ ሀሳቡን እውን በማድረግ ተቋም በማድረግ ከ2 ቢሊዮን በላይ ብድር እንዲያገኙና አካታችነትን ማረጋገጥ የቻለ ህብረት ስራ ማህበር ነው። ዛሬ 10ኛ ቅርንጫፍን ስንከፍት እዚህ ከተማ ውስጥ ያሉ ማንኛውም ታታሪ ስራ ያላቸው ሰዎች ቢዝነሳቸውን የሚሰሩ ሰዎች ስራቸውን እየሰሩ ቀላል በሆነ መንገድ ገንዘብ እንደሚያገኙ እንደዚሁም አባል ሆነው ለሚቆጥቡት ገንዘብ የተሻለ የወለድ ምጣኔና ለሚሰሩት ስራዎች በቀላሉ አስተማማኝ የሆነ የፋይናንስ ምንጭ መሆናችንን እያረጋገጥኩ የዕለቱን እንግዶች እንጋብዙልንና ንግግር እንዲያደርጉ አቶ አየለ ዱጤቦን የወላይታ ሶዶ ከተማ ህብረት ስራ ልማት ጽሕፈት ቤት ኃላፊን ወደዚህ ጋብዘን። አመሰግናለሁ። የተከበሩ አቶ ፍስሐ ጸጋይ የወላይታ ሶዶ ከተማ ከንቲባ ልዩ አማካሪና የከንቲባ ተወካይ፣ አቶ ዘካሪያስ ዛውጋ የደቡብ ኢትዮጵያ ክልላዊ መንግስት የህብረት ስራ ልማት ኤጀንሲ ኃላፊ ተወካይና የህብረት ስራ ማህበራት ደህንነት ጥበቃ ዳይሬክተር፣ አቶ ሚረቱ ሳሙኤል የወላይታ ዞን አስተዳደር ተወካይ፣ የተከበሩ አቶ መሳፍንት ደበበ የሁሉ ገንዘብ ቁጠባና ብድር ህብረት ስራ ማህበር የቦርድ አመራር ሰብሳቢ፣ የተከበራችሁ የሁሉ ገንዘብ ቁጠባና ብድር ህብረት ስራ ማህበር የቦርድ አባላት፣ የተከበራችሁ የሁሉ ገንዘብ ቁጠባና ብድር ህብረት ስራ ማህበር አባላትና ባለቤቶች እንኳን በአገር ደረጃ ለ10ኛ ቅርንጫፍ በወላይታ ሶዶ ከተማ ደረጃ ለ1ኛ ቅርንጫፍ በይፋ ስራ የሚጀምርበት ቀን በሰላም አደረሳችሁ፣ በሰላም አደረሰን። እንደሚታወቀው የህብረት ስራ ማህበር ማለት አንድ ሰው ብቻውን መፍታት ማይችላቸውን የኢኮኖሚ ችግር፣ የማህበራዊ ችግር በጋራ በመሆን ገንዘብ በማሰባሰብ እውቀትን በማሰባሰብ ጉልበትን በማሰባሰብ በጋራ ሆኖ የሚፈቱበት የአደረጃጀት ወይም የሚደራጅ ተቋም ነው። ስለዚህ ይሄ ማህበር ዛሬ በዚህ አይነት ሁኔታ ያላቸውን ገንዘብ በማስተባበር አባላትን በማስተባበር እውቀታቸውንና ጉልበታቸውን በማስተባበር ለአባሉ ጥቅም የተቋቋመ ህብረት ስራ ማህበር ነው። በዚህ ቦታ በእንዲህ አይነት መልኩ እንድንገናኝ የረዳን ያገዘን ፈጣሪ የተመሰገነ ይሁን። በመቀጠል ይሄ የመጣችሁበት ከተማ
ወይም ወደ መጣችሁበት ከተማ ቄጠማ ጎዝጉዘን እርጥብ አንጥፈን ነው የተቀበልናችሁ፣ የምንቀበላችሁም የምናስተናግዳችሁ። ስለዚህ በጣም ውጤታማ የምትሆኑበት በጣም የምታተርፉበት ከፍተኛ የሆነ የቢዝነስ ትራንዛክሽን ወይም የገንዘብ እንቅስቃሴ ካላቸው ጥቂት የአገሪቱ ከተሞች ውስጥ ግንባር ቀደም ወደሆነው ወላይታ ሶዶ ትልቅ የኢኮኖሚ እንቅስቃሴ ያለበት ነው። ወደዚህ ትልቅ ከተማ ወደዚህ የክልላችን የፖለቲካና አስተዳደር መቀመጫ ወደሆነ ከተማ ሁላችሁም እንኳን በሰላም መጣችሁ ማለት እፈልጋለሁ። ወላይታ ህዝብ እኛ እንደምናውቀው ምንድነው ተራ የማይንቅ ነው። ያገኘው ሰርቶ የሚለወጥ ህዝብ። ይሄ ምንድነው ነገ ቆጥቦ ተበድሮ ራሱን መቀየር አለበት። ለዚህ የሶዶ ከተማ ህብረት ስራ ጽሕፈት ቤት በርካታ ኃላፊነት መወጣት አለበት። እኛም እንደ ክልላችን የገንዘብ ቁጠና ብድር ህብረት ስራ ማህበር ጎን እንቆማለን። የሚያስፈልገው ማንኛው ድጋፍም ለመስጠትም ቃል እንገባለን። የገንዘብ ቁጠና ብድር ህብረት ስራ ማህበር በወላይታ ሶዶ ቅርንጫፍ መብቱሎም ሁለተኛው ቢሆንም እንደ ደቡብ ኢትዮጵያ ክልል 12 መዋቅሮች አሉ። 12 አሁን 40 ምንጭ ለመግባት ቅድመ ዝግጅት እየጨረሱ ናቸው። ነገር ግን መጀመሪያ የስድስቱ የክልሉ መቀመጫዎች ቀጣይ ያሉ ገብተው መስራት ትችላላችሁ የምለው ነገር ነው። ይሄ ሲባል ምንድነው አሁን እንደ ኢትዮጵያ የህብረት ስራ ማህበር ሪፎርም ላይ ነን። ሪፎርሙ አንዱ መነሻ አድርጎ የተነሳው የሁሉም የገንዘብ ቁጠና ብድር ህብረት ስራ ማህበራት ነው። መጀመሪያ ህብረት ስራ ምንድነው በአካባቢ የታጠረ ነበር። አሁን ግን ምንድነው ህብረት ስራ ጽንሰ ሀሳቡ ምንድነው ከሃይማኖት፣ ከባህል፣ ከቋንቋ ያልተገደበ ነው። ለዛ ምንድነው ሁሉም አባል መሆን ይችላል፣ ሁሉም ተጠቃሚ መሆን ይችላል፣ ሁሉም መቆጠብ ይችላል። ያገደ ምንም የሚያገድ ነገር የለም። ለዛ ሁሉም አካባቢ ማህበረሰብ አባል መሆን ትችላላችሁ፣ መበደር ትችላላችሁ፣ ተጠቃሚ መሆን ትችላላችሁ። ለዛ ያልኩ በመጨረሻ በገንዘብ ቁጠና ብድር ህብረት ስራ ማህበራት ምንድነው ምናውንኛ በዘውትር እንቆጥብ፣ ለቁም ነገር እንበደር፣ በጊዜ እንክፈል ያልኩ የዛሬ መድረኩ የተጀመረ መሆኑን በይፋ አበስራለሁ። አመሰግናለሁ። የኬክ ቆረሳ ስነ ስርዓት እናደርጋለን። ሀብቱን በቤቱ ይምሉ የሁሉ 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 እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አይሰማም ልጃዋቂ ሳይሉ ሀብቱን በቤቱ ይምሉ ልጃዋቂ ሳይሉ ሀብቱን በቤቱ ይምሉ እንዳሻው አሹ ሰሮገቲስ እንኳን አደረሳችሁ። ስለመጣን በጣም ደስ ብሎናል። ወላይታ ስመጣ የመጀመሪያ አይደለም፣ ይሄ 3 እና 4ኛ ጊዜ ነው። መቼም ስለሁሉ ከዚህ ቀደም ብዙ ነገር ተብሏል፣ መረጃው ደርሷችኋልና መቼም የወላይታ ህዝብ ስለ ንግድ፣ ስለ ማደግ፣ ስለ ልማት አይነገረውም፣ ጠንቅቆ ያውቃል። የሁሉ ደግሞ በተሻለ ደረጃ እናንተን ሊያግዛችሁ ስለመጣ ሁላችሁም ተሳታፊ ሆናችሁ የዚህ ህብረት ስራ ባለቤት እንድትሆኑ እኔም ጥሬን አቀርባለሁ። ደስ ብሎኛል በጣም። እንኳን ደስ አላችሁ በድጋሚ። ቴንክ ዩ።
ሀብቱን በቤቱ ይምሉ እንዳሻው ለመበደር እንዳሻው ለመቆጠብ አለው ይላል ለሁሉም ልክ እንደራሰው ቤተሰብ እንዳሻው ለመበደር እንዳሻው ለመቆጠብ አለው ይላል ለሁሉም ልክ እንደራሰው ቤተሰብ የሁሉ 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 በየሁሉ እጅ አዋቂ ሳይሉ ሀብቱን በቤቱ ይምሉ